ሰላም ተመልካቾቻችን እንኳን ወደ ኢትዮጵያ ታሪክ ቻናል በደህና መጡ። ዛሬ ስለ አንድ ታሪካዊና ኩራታዊ ሰጪ ክስተት በዝርዝር እንነጋገራለን። የንጉሥ ነገሥት ኃይለ ሥላሴ ቅዳሴ ኖቬምበር 2 1930። ራስ ተፈሪ መኮንን በዚህ ቀን ንጉሥ ነገሥት ኃይለ ሥላሴ ተብሎ ተቀደሰ። የሥላሴ ኃይል የይሁድ ነገሥት አንበሳ የእግዚአብሔር ተመርጦ ተብሎ ተጠራ። ይህ ቅዳሴ ኢትዮጵያን በዓለም ደረጃ አበረታታል። ራስ ተፈሪ እንቅስቃሴ አነሳሳት እና የኢትዮጵያ ዘመናዊነት መጀመሪያ ነው። ራስ ተፈሪ መኮንን በ1892 በሐረር ተወለዱ። አባቱ ራስ መኮንን የሐረር ገዢ ነበሩ። እናቱ ደግሞ ወይዘሮ ሽማ ነበረች። በ1916 ንግሥት ዘውዲቱ ከተቀመጡበት በኋላ ራስ ተፈሪ እንደ ርዕሰ መንግስት ተሾመ። እሱ የኢትዮጵያ ዘመናዊ ለማድረግ ጀመረ። ትምህርት ቤቶችን አቋቋመ። የውጭ ግንኙነትን አጠናከረ። በ1928 ንጉሥ ተብሎ ተቀዳጀ። በ1930 ደግሞ ንጉሥ ነገሥት ሆኑ። በዚህ ክፍል ውስጥ የራሱን ተፈሪ ታሪክ በዝርዝር እንመለከታለን። ቅዳሴው በቅዱስ ጊዮርጊስ ቤተክርስቲያን ተካሄደ። ከ72 ሀገሮች እንግዶች ተገኙ። የአሜሪካ፣ ብሪታንያ፣ ፈረንሳይ እና ሌሎች ተወካዮች። የቅዳሴው ዝግጅት በኢትዮጵያ ኦርቶዶክስ ቤተክርስቲያን ተዘጋጀ። ቅዳሴው 5 ሰዓት የዘለቀ ነበር። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት መሰረት ዘውድ፣ ጦር፣ ኳስ፣ ቀለበት እና ሌሎች ምልክቶች ተሰጡት። ንግሥት መና ከሱ ጋር ተቀዳጀች። ይህ የኢትዮጵያ ታሪክ ውስጥ የመጀመሪያው ነው። ቅዳሴው በዓለም አቀፍ ደረጃ ተከታተሉ። ከ72 ሀገሮች ተወካዮች ተገኝተዋል። ይህ ኢትዮጵያ በዓለም ደረጃ አበረታታል እና በጃማይካ የራስ ተፈሪ እንቅስቃሴ አነሳስቷታል። በዚህ ክፍል ውስጥ የቅዳሴው ዓለም አቀፍ ተጽዕኖ እንመለከታለን። ዛሬ ስለ ኃይለ ሥላሴ ቅድስት ተማሪ። ይህ ክስተት የኢትዮጵያን ኩራት ነው። በተጨማሪም ለማወቅ ቻናላችን ሰብስክራይብ ያድርጉ፣ ላይክ ይጫኑና አስተያየት ይስጡ። በሚቀጥለው ቪዲዮ እስከንገናኝ ስለ ጣሊያን ወረራ እንነጋገራለን። እግዚአብሔር ይባርክ።